ለአረፋ የተሰጠኝን ስጦታዬን ላሳያችሁ ነው። እንዲሁም ደግሞ ላካፍላችሁ ነው። ያው ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። እና አቢቡ ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ሁኑልኝ እላችኋለሁ። ዛሬ እንግዲህ ደስ ስላለኝ ደስታዬን ላካፍላችሁ ብቅ ብያለሁ። ኢድ ሙባረክ። ለአረፋ የተሰጠኝን ከሰዎቼ ከአሰሮቼ የተሰጠኝን ስጦታ ላካፍላችሁ ነው። በጣም ደስ ብሎኛል። ማለት አንዳንድ ሰው ለፍቶ ለፍቶ የድካሙን ሲያገኝ ደስ ይላልና የሆነ ብቻ በጣም ደስ ብሎኛል። ያው ሁላችሁም ከአሰሮቻችሁ እንደምታገኙ አውቃለሁኝ። የማያገኝም ሰው አለ ማለት ግዴታችሁ አይደለም፣ በፍላጎታችሁ ነው። አለመስጠትም ይችላሉ። ግን ደግሞ አንዳንዶቹ በጣም መልካም ጥሩም ሰዎች አሉ የሚሰጡት፣ እንደዚህ የሚሰጡን ማለት ነው። የማይሰጥም አለ ደግሞ። አንድ ቾኮሌት እንኳን የማይሰጥ አለ ቤት ውስጥ ቾኮሌት ሞልቶ ማለት ነው። እና ብቻ በጣም ደስ ብሎኛል። እኔ ደስታዬን ላካፍላችሁ ነው። እንግዲህ ይሄ ሁሉ ስጦታ ለአረፋ የተሰጠኝ ስጦታ ነው። ቆይ እያንዳንዱን ላሳያችሁ። እንግዲህ እኔ ያለሁበት ቤት በጣም የትልቅ ሰው ቤት ነው። ህፃን ልጅ ምናምን የለም። እና ይሄ 100 ሪያል ማለት ነው። ይሄ 100 ሪያል ሰውየውን የሰጠኝ ማለት ነው። እዚህ ጋር ደግሞ 100 ሪያል ሴትዮዋ ናት የሰጠችኝ። እዚህ ጋር ደግሞ 50 ሪያል ልጇ ማለት ነው፣ ሴቷ ልጇ 50 ሪያል ሰጠችኝ። ይሄንን ደግሞ 50 ሪያል ደግሞ የልጇ የአንደኛው ልጇ ምስት 50 ሪያል የሰጠችኝ ማለት ነው። ከዛ ሌላው ደግሞ እዚህ ጋር ደግሞ ይዋለ ሎሽን ነው፣ ከሻወር በኋላ የምንቀባ ሎሽን ነው። የሁለት የተለያየ አይነት ነው፣ ሁለት። ይሄን ደግሞ አንደኛው ትንሿ ልጇ ናት የሰጠችኝ ማለት ነው። ትንሽ ስላችሁ ያው ገና ያላገባች፣ ትልቅ ናት ግን ያላገባች። የሁለቱን ሎሽን ስጦታ ሰጠችኝ ማለት ነው። ቀጥሎ ደግሞ ይሄን ደግሞ አንደኛው ልጇ ማለት ነው ያገባች ናት። እሷ ደግሞ ይሄን ስጦታ ሰጠችኝ ማለት ነው። ሽቶ ነው፣ በጣም ደስ የሚል ነው። ሽታውን በጣም ነው የምወደው ማለት ነው። ሽታው እንዴት ደስ እንደሚል ማለት ነው ስትቀቡት። ወይኔ እንዴት ነው የሚሸት! አጥባችሁ ራሱ ከልብስ ላይ አይለቅም። እና እንዴት ደስ እንደሚል ሽታው እንዴት እንደወደድኩኝ እላችኋለሁ። ይሄ ሰጠችኝ እላችኋለሁ። አንደኛዋ ደግሞ ይሄን ስጦታ የሰጠችኝ ማለት ልጅ ናት። የቤታችን ልጅ አይደለችም፣ ከውጪ ከቤተሰብ ጋር መጣ ነው ማለት ነው። እና እሷ ደግሞ ይሄም ሽቶ ነው፣ ረጅም ነው፣ ቀጭን ረጅም። ሽታው በጣም ነው የሚጥመው። እንደዚህ ተከፍቶ እንደዚህ እንጠቀመዋለን ማለት ነው። በጣም ነው ደስ የሚለው ማለት ነው። ልብስ ላይ አይለቅም። ሽታውን በጣም ነው። በእርግጥ የዚህ ሀገር ሽቶች ሽታቸው በጣም ኃይለኛ ነው። ከልብስ ላይ ራሱ ቶሎ የሚለቅ አይነት ሽቶች አይደሉም። አንዴ ቤት ውስጥ ከነፋሽ፣ አሁን እንደዚህ ለእናንተ ለማሳየት ብዬ ጠቅኜ ማለት ነው፣ ቤቱ ሙሉ ይሄን ነው የሚሸተው። እና በጣም ነው ሽታው የሚጥመው ማለት ነው። እና ይሄን ስጦታ ተሰጠኝ እላችኋለሁ። እናንተም እንግዲህ የተሰጣችሁን ስጦታ ሼር አድርጉልን። እና ይሄ ሽቶ 2 ሽቶ፣ ይሄ ደግሞ ሎሽን ነው። ከፍቼ ላሳያችሁ። እንዲህ ስታይ የጥርስ ሳሙና ነው የሚመስለው፣ ግን በጣም ሽታ ያለው ነው። አልተከፈተም። እንዴት አድርጌ ልክፈት? ይዩት፣ አልተከፈተም። ሞላ ማለት ነው። በአንድ እጄ መክፈት አልችልም። እንግዲህ በአንድ እጄ ካሜራ ይዤ ስላለሁኝ ማለት ነው። እና ሽታው በጣም ነው ደስ የሚለው። ሻወር ወስደን ስንወጣ የምንቀባ ነው ማለት ነው። ሰውነታችን ነጭ እንዳይሆን። የዚህ ሀገር ውሃ ጨዋለው መሰለኝ ያነጣልና፣ ይሄ ስንቀባ ግን በጣም ደስ ይላል ማለት ነው። እና ይሄን ስጦታ ነው ያገኘሁት። እናንተስ እስቲ ምን ያህል ስጦታ ነው ያገኛችሁት? ቆይ እኔ ስንት ነው በአጠቃላይ ያገኘሁት? 100 ሪያል 50 50 300 ሪያል አግኝቻለሁ ማለት ነው። ደስ አይልም? ፈጣሪ ይስጣቸው፣ በወጣ ይተካላቸው ብያችኋለሁ። ያው መርቂያችኋለሁ በሰዓቱ ሲሰጡኝ ማለት ነው። እና በጣም ደስ ብሎኛል።
ያው ስግደት የወጣ ነው። ሰርተን ለፍተን ለማግኘት ነው የወጣ ነው እና የሰው ልጅ ደግሞ እንደዚህ በእርግጥ ደሞዝ ከፍሎ ነው የሚያሰሩ፣ ደሞዝ ከፍሎ ነው የምንሰራላቸው። አለመስጠት ይችላሉ፣ ግን በቃ ባህልን እኛም ከነሱ ጋር ደስተኛ እንድንሆን እንደዚህ ስለሰጡን በጣም ደስ ብሎኛል። ፈጣሪ የሚስጣቸው። የምር በጣም ነው ማለት የሆነ በቃ አልጠበቅኩም እንዲህ ይሰጡኛል፣ ሜቢ ይሰጡኛል ብዬ በፍጹም አልጠበቅኩም ማለት ነው። እና ሰፕራይዝ ነው የሆንኩት። ድንገት ነው ሁሉም ጠርቶኝ ማለት ነው። ሳሎን ተሰብስቦ ነበረ የበዓሉ ለታ ምግብ ከተበላ ምናምን በኋላ ቡና እየጠጡ ማለት ነው። እና ድንገት ጠሩኝና በቃ ሁሉም ሴቶቹ መጀመሪያ ነው መጥተው ይሰጡኝ የቤቶቹ ማለት ነው። እና ከውጭ የመጡት ደግሞ የልጇ ምስት እና ሰውዬ የኔ ማለት ነው ባባ አንድ ላይ ነው የሰጡኝ ማለት ነው። እና ብቻ በጣም ደስ ብሎኛል የምር ማለት የሆነ በቃ ሰሞኑን ሰዎች እየጾሙ ነበር 10 ቀን ማለት ነው። ጾመኞች ናቸው እና በጣም በቃ እንደ ረመዳን ነበር ስንሰራ የነበረው ማለት ነው። በቃ ድካም ነበረ በጣም ከድካም በቃ እኔ እንጃ ለረመዳን ራሱ እንደዛ አልከበደኝም ማለት ነው። የ10 ቀን በጣም ነው የከበደኝ። ብቻ በጣም ደስ የሚል ነበረ። አንድ ሰው ለፍቶ የድካምም ደግሞ እንደዚህ ሲያገኝ እኛ ስንለፋላችሁ እነሱ ደግሞ እኛ ባላሰብነው መንገድ እንደዚህ ሲያስደስቱን ደስ ይለናል፣ ይበልጥ ደስ ይለናል። የስራ ሞራናችን ይመጣል ማለት ነው። እና እንደዚህ ነው እላችኋለሁ። ይሄ ሁሉ ስጦታ ነው የተሰጠን። እስኪ ለእናንተ የተሰጣችሁ ስጦታ አሳዩን። እንግዲህ አሰሮቼ በቃ የኔ የምላችሁ የኔ ያልሆኑ ሰዎች ለኔ አስቡ እንደዚህ ስላደረጉልኝ። እናንተ ደግሞ እንግዲህ ከእናንተ ደግሞ አንድ ስጦታ ነው የምጠብቀው ማለት ነው። እሱ ደግሞ ሰብስክራይብ እንድታደርጉኝ ከእናንተ የምትሰጡኝ ስጦታ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ እያደረጋችሁልኝ አበረታቱኝ። እና አዲስ ጀማሪም ነኝ፣ አዲስ ጀማሪም ስለሆንኩኝ አበረታቱኝ። መስራት መለወጥ ከስደት ወደ ሀገር ለመግባት ሀገራችን ገብተን ሰርተን እንድንለወጥ ፈጣሪ ይርዳን። እና ሁላችንም በስደት ያለ ነው እንደዚሁ ባለን አቅም እየሰራን ባገኘነው አጋጣሚ ሁሉ እየሰራን ቪዲዮ መልቀቅ አለብን፣ እንለቃለን። ባገኘሁት አጋጣሚ ቪዲዮ የሰራው ለቅላችኋለሁ። እናንተም እኔን አበረታቱኝ፣ ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ቀጣይ እንግዲህ ፈጣሪ ካለ በአዲስ በሌላ ቪዲዮ እንገናኛለን። እስከዛ ሼር ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ የስጦታዬን ደስታ በኮሜንት እያሳወቃችሁኝ እወዳችኋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ፣ ቸር ቆዩልኝ። ቻው።